ሰላም እንደናችሁ ተማሪዎች ፊዚክስ ቲቸራችሁ በኃይሉ ነኝ። በባለፈው ክላሳችን ዩኒት 1 ላይ ፊዚክስ ከሌላ አዘር ሪሌትድ ፊልዶች ጋር ያለው ሮል ምንድነው የሚለውን አይተን ነበር። ዛሬ በአዲስ ቻፕተር በአዲስ ኢነርጂ ተመልሰናል ማለት ነው። ዛሬ የምንማማረው ስለ ቱ ዳይሜንሽናል ሞሽን ይሆናል ማለት ነው። ስለ ቱ ዳይሜንሽናል ሞሽን ሁሌም እንደምናደርገው እዚህ ርዕስ ላይ ልንማራቸውና ልንይዛቸው የሚገቡ ነገሮች ናቸው። ስለ ፕሪንሲፕልስ ኦፍ ቱ ዳይሜንሽናል ሞሽን እናያለን። ስለ ፕሮጀክታይል ሞሽን ምንነት እንማራለን። እንዲሁም ደግሞ ስለ ሮቴሽናል ሞሽን እንማማራለን። ሮቴሽናል ሞሽን ምን እንደሆነ እንዲሁም ሮቴሽናል ሞሽን ላይ ያሉ ተርሞችን እናያለን ማለት ነው። እንዲሁም ስለ ዩኒቨርሳል ሎው ኦፍ ግራቪቴሽን እና ፕላኔታሪ ሞሽን እናያለን ማለት ነው። ሶ ዛሬ የምንማማረው ቱ ዳይሜንሽናል ሞሽን ነው። ከዛ በፊት ሞሽን ማለት ምን ማለት ነው? ፕሪቪየስ ክላሳችሁ ላይ ከ9ኛ እስከ 12ኛ ክፍል ስለ ሞሽን ተምራችኋል። ሶ ይህ ኮንሰፕት ለእናንተ ምንድነው ማለት ነው? እዚ ፋሚሊያር ነው። ዜን ሞሽን ማለት ምን ማለት ነው? change in position ማለት ነው። change in position within certain time look for example እኔ እዚህ ጋር ነበርኩ ዜን በሆነ certain time ምን አደረግ ፖዚሽኔን ለወጡ የተወሰነ ተንቀሳቀሱ this is ምን ይባላል ማለት ነው? ሞሽን ይባላል። ዜን ከዚህ ተነስቼ ወደዚህ ስንቀሳቀስ ኢን ስትሬት ላይን ነው ሙቭ እያደረኩ ያለሁት። ይህ ሞሽን ምን ይባላል ማለት ነው? ዋን ዳይሜንሽናል ሞሽን። ለምሳሌ ስትሬት በሆነ አስፋልት ላይ አንድ መኪና ሲንቀሳቀስ እሱ ምን ይባላል? ዋን ዳይሜንሽናል ሞሽን። ዜን የዛሬው ርዕሳችን ግን ምንድነው? ቱ ዳይሜንሽናል ሞሽን ነው። ፎር ኤግዛምፕል ወደ ምስራቅ ስትሬት ላይን ስጓዝ ቆይቼ ወደ ሰሜን ታጥፌ ደግሞ የተወሰነ ብሄድ ይህ ዋን ዳይሜንሽናል አይደለም አይደለ? ዜን ምን ይዟል? ሁለት ዳይሜንሽኖችን ይዟል። አንድ ኢን ዘ ኤክስ ይሄን ያህል ሜትርስ ኦር ኪሎሜትርስ፣ ዜን ወደ ሰሜን ደግሞ ይሄን ያህል ታጠፍኩ። ምን ያዘ? ሁለት ዳይሜንሽኖችን ሁለት ፖዚሽኖችን ያዘው። ዚስ ታይፕ ኦፍ ሞሽን የሚባለው ማለት ነው ቱ ዳይሜንሽናል ሞሽን ይባላል። ቱ ዳይሜንሽናል ሞሽን ፎር ኤግዛምፕል ኳስ አለ። ኳስ እንደዚህ ብትለጉ ምን ይሆናል? ከዚህ ተነስቶ እንደዚህ ይሄዳል አይደል? ዜን መሬት ተመልሶ ይወድቃል። ዜን ሉክ አንድ ይሄ ኳስ ተነስቶ ከዚህ ተነስቶ እዚህ እስኪደርስ ድረስ እንደ ሆሪዞንታልም ተጉዟል። ዜን ቨርቲካልም የተወሰነ የተጓዘው ፓርት አለ። ዜን እንዲህ አይነት ሞሽኖች ምን ይባላሉ ማለት ነው? ቱ ዳይሜንሽናል ሞሽንስ ይባላሉ። የሳይክል ጎማ ብትመለከቱ የሳይክል ጎማ ምን ያደርጋል? ሮቴት ያደርጋል። ሮቴት ሲያደርግ እንዴት ነው? ሮቴት ሲያደርግ ቱ ዳይሜንሽናል ነው ምን የሚያደርገው? ሮቴት የሚያደርገው ማለት ነው። ሶ ቱ ዳይሜንሽናል ሞሽን ማለት ምን ማለት ነው? the motion that occurs in two directions ነው። በሁለት ዳይሬክሽኖች ምን የሚፈጠር ሞሽን? ሆሪዞንታል ኤንድ ቨርቲካል ማለት ነው። ሆሪዞንታል ማለት just in the x axis ነው። then vertical in the y axis። so በዚህ በሁለት አክሲሶች የሚፈጠር ሞሽን ምን ይባላል ማለት ነው? ቱ ዳይሜንሽናል ሞሽን። ለምሳሌ ፉትቦል kicked in the air ነው። ወደ አየር ምን ኳስ ብትለጉ ሞሽኑ ምንድነው ማለት ነው? ቱ ዳይሜንሽናል ሞሽን ይሆናል። እንዲሁም a car turning on a curved road ከርቭድ በሆነ ሮድ ወይም ከርቭድ በሆነ መንገድ ምን ካር ሲታጠፍ ሁለት ዳይሜንሽን እንደዚህ ሲሄድ ነበር ዜን ታጠፈ እንደዚህ ቱ ዳይሜንሽን ይሆናል ማለት ነው። emotion of planets around the sun በፀሐይ ዙሪያ ፕላኔቶች ምን ያደርጋሉ? ይሽከረከራሉ አይደለ? ዜን ሉክ ሌትስ ሴይ ፀሐይ ይቺ ብትሆን መሬት እንደዚህ ምን ታደርጋለች? ሮቴት ታደርጋለች። ዜን መሬት እዚህ ጋር ፎር ኤግዛምፕል እንደዚህ እየተጓዘች ከነበረ ዋን ዳይሜንሽን ነው። ዜን ወደ ስትታጠፍስ እንደዚህ እየተጓዘች ነው፣ አናዘር ዳይሜንሽን ቀየረች። ቱ ዳይሜንሽናል ሞሽን ይሆናል ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር ኳሱን ተጠለዘ። ዜን ይሄ ኳስ በዚህ መልኩ ምን አደረገ? ሙቭ አደረገና ምናልባትም ወደዚህ ወደ መሬት ምን አለ? ወደቀ ማለት ነው። ሶ የዚህን ሞሽን ብታዩት አንደኛ ሆሪዞንታሊ እንደዚህ ጉዞ አለው፣ እንደዚህም ሙቭ አድርጓል። ኢን ዘ ኤክስ ዋይ ፕሌን ማለት ነው። ኤክስ ዋይ ፕሌን ላይ ሙቭ አድርጓል። ዚስ ታይፕ ኦፍ ሞሽን ምን ይባላል? ቱ ዳይሜንሽናል ሞሽን ይባላል ማለት ነው። ቱ ዳይሜንሽናል ሞሽን። ሶ ከቱ ዳይሜንሽናል ሞሽን ደግሞ ቤስት ኤግዛምፕላችን ማን ነው? ፕሮጀክታይል ሞሽን ነው። ፕሮጀክታይል ሞሽን ማለት ምን ማለት ነው? ፕሮጀክታይል ሞሽን ማለት ምን ማለት ነው? ኤ ሞሽን ኦፍ አን ኦብጀክት አንደር ዘ ኢንፍሉዌንስ ኦፍ ግራቪቲ under only the influence of gravity ምን ማለት ነው? የሆነ ኦብጀክት ሲወረወር under the influence of gravity ሙቭ የሚያደርግ ከሆነ ምን አይነት ፓዝ የሚፈጥር ይመስላችኋል? ሉክ ለምሳሌ ይሄ ኳስ ከዚህ ቢለጋ ምን ይሆናል?
እንደዚህ ሙቭ ያደርጋል ዜን ኦንሊ አፕላይ ያደረግንበት ፎርስ አንዴ ብቻ ነው። ከዛ በኋላ ምንም ይሄን ነገር ኢንፍሉዌንስ የሚያደርገው ነገር ከሌለ ኢንፍሉዌንስ የሚያደርገው ኦንሊ ግራቪቲ ብቻ ይሆናል ማለት ነው። ዜን አንደር ዘ ኢንፍሉዌንስ ኦፍ ግራቪቲ ሙቭ ሲያደርግ ምን ይሆናል? ግራቪቲ ኦልዌይስ ቱዋርድስ ዘ ሴንተር ኦፍ ዘ እርዝ ምን ያደርጋል? ይስበዋል። ዜን ይሄ እንደዚህ ሙቭ ሲያደርግ የነበረ እያለ በግራቪቲ አማካኝነት ተመልሶ ወደ የት ይወርዳል? ወደ ግራውንድ ይወርዳል። ዜን እንደዚህ አይነት ምን ይሰራል? ትራጀክተሪ ይሰራል። ፓራቦሊክ የሆነ ትራጀክተሪ ይሰራል። እንደዚህ አይነት ሞሽን ምን ይባላል? ፕሮጀክታይል ሞሽን ይባላል ማለት ነው። ፕሮጀክታይል ሞሽን ይባላል። ምን ይከተላል ይላል? ፓራቦሊክ ወይም ከርቭድ የሆነ ፓዝ ይከተላል። ይሄን ኳስ ብትመለከቱት ላይ እንደዚህ ወይም የሆነ ከፍታ ቦታ ላይ ህንፃ ላይ ሆናችሁ ላይ ተሰይ ከዚህ የሆነ ነገር እንደዚህ ብትወረውሩ እንደዚህ ምን ፓራቦሊክ ፓዝ የያዘ ሙቭመንት ይኖረዋል። ሞሽኑ ቱ ዳይሜንሽናል ሆኖ ምን ከርቭድ የሆነ ፓዝ አለው። ዚስ ሞሽን ምን ይባላል? ፕሮጀክታይል ሞሽን ይባላል ማለት ነው። ዜን ሆሪዞንታል እና ቨርቲካል ሞሽን ሳር ኢንዲፔንዳንት ናቸው። አሁን እዚህ ጋር እንደምትመለከቱት ኳሱ እንደዚህ ከተለጋ ምን አለው? ሆሪዞንታል የሆነ ሙቭመንት አለው ከዚህ እስከዛ፣ ቨርቲካል አለው። ሶ ይህ ሆሪዞንታል እና ቨርቲካል ሞሽኑ ኢንዲፔንዳንት ናቸው። ኢች አዘር አንዱ በአንዱ ምን አይሆንም? አንዱ በአንዱ ዲፔንድ አይሆንም። ሶ the vertical and the horizontal motions are independent within time variable ማለት ነው። በታይም ቫሪያብል ምን ሙቭ በሚያደርግበት ጊዜ ሆሪዞንታሉ ቨርቲካሉን አፌክት አያደርገው ወይም ቨርቲካል ሞሽኑ ሆሪዞንታል ሞሽኑ ምን አያደርገው ማለት ነው? አፌክት አያደርገው ማለት ነው። ሶ ፕሮጀክታይል ሞሽን ላይ ሶስት ኮንሲደር የምናደርገው ወይም አስዩም የምናደርጋቸው ነገሮች አሉ። ሶስት አስዩም የምናደርጋቸው ነገሮች አሉ። ከነዛ መካከል የመጀመሪያው ምንድነው? ሆሪዞንታል ቬሎሲቲ ኦልዌይስ ኮንስታንት ነው። ኦልዌይስ ኮንስታንት ነው። ለምንድነው ኮንስታንት የሆነበት ምክንያት? አንድን ኳስ ለምሳሌ እንደዚህ ከለጋችሁት በኋላ ሆሪዞንታሊ እንደዚህ ምን አፕላይ የሚደረግበትን ፎርስ የለም። ሶ ኦልዌይስ ኮንስታንት መጀመሪያ የተሰጠውን ቬሎሲቲ ይዞ ይቀጥላል ማለት ነው። ቨርቲካሊ ግን ሉክ ለምሳሌ ይህ ኦብጀክት እንደዚህ እየሄደ ሲሄድ እዚህ አካባቢ ሲደርስ ምን ይሆናል? ቨርቲካል ቬሎሲቲው እየቀነሰ ይመጣል። መጀመሪያ ከዚህ ሲጠለዝ ሃይ የሆነ ቨርቲካል ቬሎሲቲ ይኖረዋል። ዜን እዚህ አካባቢ እየቀነሰ ይመጣል። ሆሪዞንታሉ ኦልዌይስ ኮንስታንት ነው። እዚህ እየቀነሰ ይመጣል። ሆሪዞንታሉ ኦልዌይስ ኮንስታንት ነው። እየቀነሰ ይመጣል። ሆሪዞንታሉ ኦልዌይስ ኮንስታንት። እዚህ ጋር ሲደርስ ቨርቲካል ቬሎሲቲ ምን ይሆናል? ዜሮ ይሆናል። ያ ማለት ከዚህ በላይ ወደ ላይ መሄድ አይችልም። ዜሮ ሲሆንስ ተመልሶ ይሄዳል። ዜን እዚህ ጋር ቨርቲካል ቬሎሲቲ አለ፣ ሆሪዞንታል ቬሎሲቲ፣ እዚህ ጋር ቨርቲካል ቬሎሲቲ እያለ ቨርቲካል ቬሎሲቲ እየጨመረ እዚህ ጋር ይደርሳል ማለት ነው። ሶ ይህ ቨርቲካል ቬሎሲቲ በታይም ቼንጅ በሆነ ቁጥር ምን ይሆናል? ቼንጅ ይሆናል፣ ይቀየራል። ሆሪዞንታል ቬሎሲቲ ግን ኦልዌይስ ምንድነው? ኮንስታንት ነው ማለት ነው። ኦልዌይስ ኮንስታንት ነው። ሌላስ ኤር ሬዚስታንስ ምን ይሆናል? ኤር ሬዚስታንስ ኔግሌጅድ ይሆናል ወይም ደግሞ ይወገዳል። ኤር ሬዚስታንስ ባይኖር ብለን እናስባለን ማለት ነው። ምክንያቱም ኤር ሬዚስታንስ ሃይ የሆነ ኤር ሬዚስታንስ ካለ ምናልባት ኢንፍሉዌንስ ሊያደርገው ስለሚችል ሞሽናችንን ማለት ነው። ሞሽናችንን ኢንፍሉዌንስ ሊያደርገው ስለሚችል ማለት ነው። ሶ ሆሪዞንታል ቬሎሲቲ ኮንስታንት ነው፣ እንዲሁም ኤር ሬዚስታንስ ኔግሊጂብል ነው። ዜን ይህ ሞሽን ደግሞ በማን ኢንፍሉዌንስ ነው የሚደረገው? በአክሰለሬሽን ዲው ቱ ግራቪቲ ማለት ነው። አክሰለሬሽን ዲው ቱ ግራቪቲ ወይም 9.8 ፐር ሰከንድ ስኩዌር ኮንስታንት የሆነ አክሰለሬሽን አለው። በዚህ አክሰለሬሽን ኢንፍሉዌንስ ስለሚደረግ ኦልዌይስ ወደ ቱዋርድስ ደ እርዝ ምን ይሆናል ማለት ነው? ሙቭ ያደርጋል። ከርቭድ ፓዝ ይሰራል፣ ፓራቦሊክ ፓዝ ይሰራል። ይህም ምን ይባላል ነው? ፕሮጀክታይል ሞሽን ይባላል። ፕሮጀክታይል ሞሽን ላይ ሆሪዞንታል እና ቨርቲካል ሞሽን አለው። ሆሪዞንታል እና ቨርቲካል ሞሽን አለው። ሶ ሆሪዞንታል ሞሽን ላይ ምን አለው? ቬሎሲቲው ኮንስታንት ነው ወይም ደግሞ ሆሪዞንታል ቬሎሲቲ ኮንስታንት ነው። ኦልሬዲ ምን ያለው ያወራንበት ነው። ይሄ ኮንስታንት ነው፣ ኦልዌይስ ኮንስታንት ነው። ዜን ኖ አክሰለሬሽን ኢግኖሪንግ ኤር ሬዚስታንስ። አክሰለሬሽን የለም። ምን ማለት ነው? አክሰለሬሽን ምንድነው? ፎርሙላው በምታውቁት ቼንጅ ኢን ቬሎሲቲ ኦቨር ታይም ነው አይደል? ቼንጅ ኢን ታይም ነው አይደል? ዜን ሆሪዞንታል ቬሎሲቲ ኮንስታንት ነው ማለት ቪ ኢኒሻሉ እና ቪ ፋይናሉ ምንድነው? ቪ ፋይናሉ ኢኳል ነው። ዜን ቪ ፋይናል ማይነስ ቪ ኢኒሻል ስናደርገው ቪ ፋይናል ማይነስ ቪ ኢኒሻል ኦቨር ታይም ስናደርግ ይሄ ምን ይሆናል? ዜሮ ይሆናል። ሶ ሆሪዞንታል ሙቭመንት ላይ ወይም ሆሪዞንታል ሞሽን ላይ አክሰለሬሽናችን ምንድነው? ዜሮ ነው። ኤር ሬዚስታንስ የለም ብለን አስበናል። ስለ ቨርቲካል ስናወራ ግን አክሰለሬሽን ኢዝ ዲው ቱ ግራቪቲ ይሆናል 9.8 ሜትር ፐር ሰከንድ ስኩዌር እና ቬሎሲቲ ቼንጅ ያደርጋል ኦቨር ታይም። ታይሙ ቼንጅ ባደረገ ቁጥር ቬሎሲቲ ምን ያደርጋል? ቼንጅ ያደርጋል። ለምሳሌ ኳስን ወደ ላይ ጠለዝንና ወደ ከፍታ እየሄደ በሄደ ቁጥር
ቨርቲካል ቬሎሲቲ እየቀነሰ ይመጣና የሆነ ማክሲመም ሄት ላይ ሲደርስ ቬሎሲቲ ምን ይሆናል? 0 ይሆናል። ዜን ዳውንዋርድ ሲመለስ ደግሞ ቬሎሲቲ እየጨመረ ይመጣል ማለት ነው። ሶ ቨርቲካል ቬሎሲቲ ስሩ ታይም ቼንጅ ይሆናል ማለት ነው። ዚስ ኢዝ ኮንስታንት አክሰለሬሽን አለ 9.8 ሜትር ፐር ሰከንድ። ሶ ለአፕዋርድ ሞሽን ግራቪቲ እኩል ይሆናል ፖዚቲቭ ነው ወይም ደግሞ ሞሽኑን ፖዚቲቭ ነው ብለን እንወስዳለን። ለዳውንዋርድ ሞሽን ደግሞ ኔጌቲቭ ነው ብለን እንወስዳለን ማለት ነው። ኔጌቲቭ ብለን እንወስዳለን። ሶ እዚህ ጋር የተለያዩ ኢኩዌሽኖች ይኖሩናል። ይህ ኦብጀክት ፎር ኤግዛምፕል ሌትስ ሴይ የሆነ ኦብጀክት ከምን ላይ ከሆነ ህንፃ ላይ ሆሪዞንታሊ ተወረወረና ጀስት እንደዚህ ከዛ ምን ላይ ያረፈ? ግራውንድ ላይ ያረፈ። ሌትስ ሴይ ዚስ ኢዝ ግራውንድ ማለት ነው። ዜን ከዚህ አንስቶ እስከዚህ ምን አለው? ከዚህ አንስቶ እስከዚህ ዲስታንስ አለው አይደል? ሆሪዞንታሊ ሆነ ዲስታንስ አለው። ይሄ ቼንጅን ኤክስ ይባላል። ሶ ከዚህ ተነስቶ እዚህ ለመድረስም ምን የሆነ ታይም ይወስድበታል። የሆነ ታይም እዚህ ጋር ሲወረወርስ ኢኒሻል ቬሎሲቲ አለው። የተወረወረው ሆሪዞንታሊ ነው። ስለዚህ ይሄ ቬሎሲቲ ኢኒሻል አለ፣ ሆሪዞንታል ነው። ግን ይሄ ሆሪዞንታል ነው፣ ምን የለውም? ቨርቲካል ቬሎሲቲ የለውም ማለት ነው። ቨርቲካል ቬሎሲቲ የለውም ምክንያቱም ሆሪዞንታል ነው የተወረወረው። እዚህ ጋር ኢኒሻል ቨርቲካል ቬሎሲቲ የለውም፣ በኋላ ግን ፋይናል ቨርቲካል ቬሎሲቲ ይኖረዋል ማለት ነው። ሶ ሉክ አሁን ምንድነው ይሄንን ከዚህ እስከዚህ ያለውን ዲስታንስ ካልኩሌት ለማድረግ ቼንጅ ኢን ኤክስ which is equals to ምንድነው? ዲስፕሌስመንት ቬሎሲቲ እኩል ይሆናል ዲስፕሌስመንት ኦቨር ታይም አይደለ? ዜን ክሪስ ክሮስ ብታደርጉ ዲስፕሌስመንት እኩል ይሆናል ቬሎሲቲ ታይምስ ታይም ነው የሚሆነው። ሶ ይህ ዲስፕሌስመንት የሚባለውን ቼንጅ ኢን ኤክስ ብለው ቬሎሲቲ ታይምስ ታይም ማለት ከዚህ እስከዚህ ለመድረስ የወሰደበት ጊዜ ሲሆን ይህ ቬሎሲቲ ደግሞ ምን ይሆናል ማለት ነው? ሆሪዞንታል ቬሎሲቲ። ሶ ቼንጅ ኢን ኤክስ which is equals to v initial of horizontal times ታይም ይሆናል ማለት ነው። ዜን እዚህ ጋር ደግሞ ሉክ ከዚህ እስከዚህ ያለውን ሌትስ ሴይ ዋይ እንበለው። ምኑን? ሄቱን ዋይ አልነው። ዜን ምን የሚል ፎርሙላ አለኝ? ኤስ which is equals to ምን የሚል ፎርሙላ አለኝ? v ኖት t ፕላስ 1/2 አክሰለሬሽን ታይምስ ታይም ስኩዌር የሚል ኬኔማቲክ ኢኩዌሽን አለ። 11ኛ ክፍል የተማርነው አይደለ? ዜን ሉክ ዚስ ዲስፕሌስመንታችን ቼንጅን ዋይ ሆነ። ቼንጅን ዋይ which is equals to v ኖት ግን ቨርቲካል ነው። አሁን ስለ ቨርቲካል እያወራን ስለሆነ ማለት ነው። ሶ ቨርቲካል ቬሎሲቲ እዚህ ጋር የለኝም። ይህን ቨርቲካል ቬሎሲቲ ምን አደረግኩት? 0 አደረግኩት። ሶ ይህ ኢኩዌሽን እዚህ ጋር ያለው v ኖት የሚለው 0 ይሆናል ማለት ነው። ሶ ዚስ ቼንጅ ኢን ዋይ which is equals to ምን ሆነልኝ? 1/2 አክሰለሬሽን ደግሞ ዲዩ ቱ ግራቪቲ ነው gt ስኩዌር ማለት ነው። ሶ ይህ ታይም ዋትኤቨር ከዚህ ተነስቶ እስከዚህ የሚወስደው ታይም ፍላይት ታይም ይባላል ማለት ነው። ፍላይት ታይም ይባላል። ስለዚህ ይሄንን ታይሚንግ ካልኩሌት ማድረግ ቢፈልግ ቲ ስኩዌር which is equals to 2 change in y ለግራቪቲ ባካፍለው ኦቨር ጂ አይሆንም? ኦቨር ጂ ይሆናል። ሶ this time which is equals to ምንድነው ማለት ነው? ስኩዌር ሩት ኦፍ 2 change in y ኦቨር ግራቪቲ ነው። y ማለት ቨርቲካል ዲስታንሱ ነው። ቨርቲካል ዲስታንሱ ወይም ሄቱ ነው ማለት ነው። ሶ ታይማችንን በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው። ሶ ዲስ ሆሪዞንታል ዲስታንስ ከዚህ እስከዚህ ያለው ምን ይባላል? ቼንጅ ኢን ኤክስ ያለው ሬንጅ ይባላል ማለት ነው። ሬንጅ ይባላል። በዚህ መልኩ ካልኩሌት ማድረግ እንችላለን። ኦኬ እስቲ እዚህ ኤግዛምፕል አለ እንስራው። የሆነ ቡሌት ኢዝ ፋየርድ። የሆነ ቡሌት እንደዚህ ፋየርድ ሲደረግ ምን ያደርጋል? ፕሮጀክታይል ሞሽን ይሰራል። ወደ መሬት መውደቁ አይቀርም አይደለ? ዜን ኢኒሻል ቬሎሲቲው ስንት ነው? 500 ሜትር ፐር ሰከንድ ነው። 500 ሜትር ፐር ሰከንድ ነው። ዜን ኢት ቴክስ 2 ሰከንድ ቱ ሂት ዘ ግራውንድ ለመድረስ ፍላይት ታይም ወይም ቶታል ታይም ስንት ሆነ? 2 ሰከንድ ሆነ ማለት ነው። ዜን ሃው ፋር ዳዝ ኢት ትራቭል? ሌትስ ሴይ እዚህ ጋር የሆነች ገኑን ፋየር የምታደርግ ወይም ደግሞ ጥይት የምትተኩስ ሽጉጥ የምትተኩስ ምን አለች? ልጅ አለች። ዜን ከዚህ በሆሪዞንታል ቬሎሲቲ ብቻ ነው ያለው ኢኒሻል ቬሎሲቲ ስንት? 500 ሜትር ፐር ሰከንድ። ዜን ይሄ የተተኮሰ ተመልሶ ምን መሆን አይቀርም? መሬት ላይ መውረዱ አይቀርም አይደል? መሬት ላይ መውረዱ አይቀርም። ሶ የወሰደበት ታይም ስንት ነው? ቲ which is equals to 2 ሰከንድ ነው። ሶ ይህ ቡሌት ከዚህ እስከዚህ ምን ያህል ተጓዘ ሚለውን የተጠየቅን ማለት ነው። ሶ ዚስ ቼንጅ ኢን ኤክስ which is equals to ምን ብለናል? v ኖት ኤክስ ታይምስ
ታይም። በጣም ሲምፕል የሆነ ጥያቄ ነው። ዳይሬክት ሰብስቲት ማድረግ ነው። ሶ ዚስ ቼንጅ ኢን ኤክስ ወይም ሬንጅ which is equals to 500 ምን ሜትር ፐር ሰከንድ ታይምስ 2 ሰከንድ ብታደርጉት which is equals to ምን ይሆናል 1000 ሜትር ይሆናል ማለት ነው። 1000 ሜትር ይሆናል ብላችሁ መናገር መመለስ ትችላላችሁ ማለት ነው። ሶ በጣም ሲምፕል ነው ማለት ነው። በጣም ሲምፕል ነው ማለት ነው። ኦኬ the other one is inclined projection motion ነው። ከዚህ በፊት ያየነው ምን አይነት ሞሽን ነው? ጀስት ከዚህ ላይ የሆነ ኦብጀክት ሆሪዞንታሊ ፋየር ቢደረግና ወደ ግራውንድ ተመልሶ ቢወድቅ። አሁን ግን ከግራውንድ ላይ ሌትስ ሴይ ጀስት ኤክስ ዋይ ፕሌንን ልሳልና ዘን ከግራውንድ ላይ በዚህ መልኩ ፋየር የተደረገ ኳስ ነው ብዬ ባስብ ተመልሶ እንደዚህ ቢወድቅ ብላችሁ አስቡ። ምን ኢንክላይንድ ሰራ አይደል? ዊዝን ምን ሰማንግል ቴታ ማለት ነው። ዊዝን ሰማንግል ቴታ በዚህ መልኩ ፕሮጀክት ቢደረግ እዚህ ጋር ምን አለው? ኢኒሻል ቬሎሲቲ አለው ቪ ኖት አለው። ይሄ ቪ ኖት ግን ምን ዊዝን ሰማንግል ቴታ ሉክ ጀስት በዚህ መልኩ የተቀመጠ ቪ ኖት አለው ማለት ነው። ይሄ ቪ ኖት ምን አለው? ቨርቲካል ኮምፖነንት እና ሆሪዞንታል ኮምፖነንት አለው። ሆሪዞንታል ኮምፖነንቱን ከራይት አንግል ትራያንግል መሰረት ምን ማድረግ ይችላል? ይሄ ቪኖት ነው ሃይፖተነሴ፣ ይሄ ቪኖት ዋይ ነው፣ ይሄ ቪኖት ኤክስ ነው ብዬ ቪኖት ኤክስን ምን ማድረግ ይችላል? ቪኖት ኤክስ እኩል ይሆናል ቪኖት ኮስ ቴታ ማድረግ አልችልም? ፓይታጎረስ ቴረም ተጠቅሜ ይችላለሁ አይደለ? ቪ ኢን ዘ ዋይንስ ቪኖት ዋይ እኩል ይሆናል ደግሞ ቪኖት ሳይን ቴታ ማድረግ ይችላለሁ ማለት ነው በፓይታጎረስ ቴረም መሰረት። ዜን እዚህ ጋር ምን አለኝ? ቨርቲካል የሆነ ቬሎሲቲ እና ሆሪዞንታል የሆነ ቬሎሲቲ ያለኝ ያው ቪኖት ኮስ ቴታ የሆነና እዚህ ጋር ደግሞ ቪኖት ሳይን ቴታ የሆነ ኢኒሻል ቬሎሲቲዎች ይኖሩኛል ማለት ነው። ኢኒሻል ቬሎሲቲዎች ዜን ሉክ ሆሪዞንታል ቬሎሲቲ which is equals to always constant ነው። always constant ቨርቲካል ግን እዚህ ጋር ሃይ ነበር። ለምሳሌ እዚህ ጋር ሃይ ነበር፣ ሆሪዞንታሉ እንደዚህ ነው፣ ሆሪዞንታሉ እንደዚህ ነው። እዚህ ጋር ትንሽ እየቀነሰ ሆሪዞንታሉ ኮንስታንት ነው፣ እየቀነሰ ሆሪዞንታሉ ኮንስታንት ነው፣ እየቀነሰ ሆሪዞንታሉ ግን ኮንስታንት ነው፣ እየቀነሰ እዚህ ጋር ሲደርስ ኦንሊ ቨርቲካል ብቻ ይኖረዋል። አት ማክሲመም ሄት ሲደርስ ሆሪዞንታሉ ቨርቲካሉ ምን ይሆናል? ዜሮ ይሆንና ኦንሊ ሆሪዞንታል ቬሎሲቲ ብቻ ይኖረዋል። ዜን ተመልሶ ወደ መሬት ሲወድቅስ እዚህ ጋር የሆነች ቨርቲካል አለው፣ እዚህ ጋር ሆሪዞንታል፣ ዜን ቨርቲካሉ ኢንክሪዝ እያደረገ ሆሪዞንታል ኮንስታንት፣ ቨርቲካሉ ኢንክሪዝ፣ ሆሪዞንታል ኮንስታንት፣ ቨርቲካሉ ኢንክሪዝ እያደረገ ወደ መሬት ይወድቃል ማለት ነው። ወደ መሬት ይወድቃል ማለት ነው። ዜን this type of movement inclined projectile motion ይባላል ማለት ነው። ሶ ሆሪዞንታል ቬሎሲቲ እና ቨርቲካል ቬሎሲቲ እንደምትመለከቱት በዚህ መልኩ ሪዞልቭ አድርገን ወይም ወደ ኮምፖነንቱ ቀይረን ማግኘት እንችላለን ማለት ነው። ሶ ቪኖቴክስ ወይም ቪኤክስ ኮንስታንት ነው። እዚች ቦታ ላይ ወይም ማክሲመም ሄቷ ላይ ስትደርስ ዲስ ቨርቲካል ቬሎሲቲዋ ዜሮ ነች ነው። እዚህ ጋር ቪኖቴክስ እና ቪኖቷ ያለን በኮምፖነንት ሜትድ መፈለግ እንችላለን ማለት ነው። ኦኬ ዜን ታይም ቱ ሪች ዘ ሃይስት ፖይንት። አሁን ሉክ እዚህ ጋር ለመድረስ ታይም ምን ያህል ይወስድበታል የሚለውን ካልኩሌት እናድርግ እስኪ። ምን ያህል ይወስድበታል? ሉክ አሁን ምን የሚል ፎርሙላ አለኝ? ቪ ፋይናል እኩል ይሆናል ቪ ኖት ፕላስ አክሰለሬሽን ታይምስ ታይም የሚል ኪኔማቲክ ኢኩዌሽን አለኝ አይደለ? ስለዚህ እስኪ ይሄንን ወደ እዚህ ላምጣውና ቪ ፋይናል እዚህ ጋር ለመድረስ ስለሆነ እኩል ይሆናል ቪ ኖት አሁን ኢን ዘ ዋይ ምንድን ነው? ቪ ኖት ሳይን ቴታ አይደለ? ቪ ኖት ሳይን ቴታ ኢን ዘ ዋይ ካልኩሌት ፕላስ ግራቪቲስ ጂቲ ማለት ነው። አክሰለሬሽን ዲው ቱ ግራቪቲ ስለሆነ በት አት ዚስ ማክሲመም ሄት ላይ ቬሎሲቲ ቨርቲካል ቬሎሲቲ አለኝ እንዴ? ዜሮ ይሆናል አይደል? ዜን ዜሮ which is equals to ቪ ኖት ሳይን ቴታ ፕላስ ጂቲ ይሆናል ማለት ነው። ዜን እዚህ ቦታ ላይ ሲደርስ አክሰለሬሽኑ ወይም ግራቪቲው ምን አፕዋርድ ነበር። ዜን እዚህ ቦታ ሲደርስ ግን ዳውንዋርድ ይሆናል። ዜን አክሰለሬሽን ወይም ግራቪቲን ኔጌቲቭ ይሆናል ማለት ነው። ሶ ይሄን ወደዚህ ማመጣው ቪ ኖት ሳይን ቴታ which is equals to ማይነስ ጂቲ ነው ማለት ነው። ማይነስ በማይነስ ይጠፋል። ዜን ታይም which is equals to ቪ ኖት ሳይን ቴታ ኦቨር ግራቪቲ ብዬ መውሰድ እችላለሁ ማለት ነው። ሶ እዚህ ጋር ሉክ ማክሲመም ሄቱ ላይ ለመድረስ የወሰደበት ታይም ቲ which is equal to ቪ ኖት ሳይን
ቴታ ኦቨር ግራቪቲ ነው ማለት ነው። ኦቨር ግራቪቲ ነው። ግን ቶታል ታይም ፍላይቱ ምን ይሆናል? አሁን ከዚህ እስከዚህ ያህል ከወሰደበት ከዚህ እስከዚህም ተመሳሳይ ጊዜ ይወስድበታል። ቶታል ታይም ፍላይት ብንባል ቶታል ታይም ፍላይት እኩል ይሆናል 2v0 ሳይን ቴታ ኦቨር ግራቪቲ ሊሆን ይችላል ማለት ነው። ግራቪቲ ሊሆን ይችላል ማለት ነው። ሶ ታይም ፍላይታችንን በዚህ መልኩ ማግኘት እንችላለን ነው። ዜን ቶታል ታይም ፍላይት ከተባለ 2 ታይምስ ይሆናል ነው። ዜን እዚህ ጋር እስኪ ሬንጅ እና ሄት ካልኩሌት እናድርግ። ሬንጅ እና ሄት ካልኩሌት እናድርግ። ሉክ ሬንጅ ማለት ከተነሳበት እስከ ተመልሶ ሂት እስከሚያደርግ ያለበት ይሄ ሬንጅ ይባላል፣ አር ይባላል። ከዚህ እዚህ ለመድረስ የወሰደበት ታይም ስንት ነው? ቲኩል ይሆናል 2v0 ሳይን ቴታ ኦቨር ግራቪቲ ነው። ዜን ዚስ ዲስታንስ አር which is equal to ወይም ደግሞ ቼንጅ ኢን ኤክስ እኩል ይሆናል ምንድን ነው? ሆሪዞንታል ቬሎሲቲ v in the x ማለት ነው። v0 x ታይምስ ምንድን ነበር መሆን ያለበት? ታይም አይደል መሆን ያለበት? በት v0 x ምንድን ነው? እዚህ ጋር v0 ኮስ ቴታ አይደል? ኮስ ቴታ አይደለ? ሶ ልተካ ዚስ ሬንጅ እኩል ይሆናል v0 ኮስ ቴታ አጠቃላይ የወሰደበት ታይም ደግሞ ስንት ነው ተብያለሁ? 2v0 ሳይን ቴታ ብቻለሁ አይደል? ሳይን ቴታ ኦቨር ግራቪቲ። ይሄን ብናበዛው ምን ይሆናል? r which is equal to 2v0 ስኩዌር ኮስ ቴታ ሳይን ቴታ ኦቨር ግራቪቲ። ከትሪግኖሜትሪክ ኢኩዌሽን 2 ሳይን ቴታ ኮስ ቴታ ማለት ምን ማለት ነው? ሳይን ኦፍ 2 ቴታ ነው። 2 ቴታ ነው። ዜን ዚስ ሬንጅ which is equal to ምን ማድረግ ይችላል ማለት ነው? v0 ስኩዌር ሳይን ቴታ ኦቨር ግራቪቲ ነው ብለን መመለስ ሳይን ቱ ቴታ ኦቨር ግራቪቲ ነው ብለን ካልኩሌት ማድረግ እንችላለን ማለት ነው። ሶ ይህ በጣም ሲምፕል ነው እንደምትመለከቱት። ሌላ ፎርሙላስ ምን አለን? ሌላ ፎርሙላ ደግሞ ምንን ለማግኘት ሄይትን ለማግኘት እዚህ ጋር ሬንጅ which is equal to ብለን እንጨምር። ሬንጅ which is equal to v0 ስኩዌር ሳይን 2 ቴታ ኦቨር ግራቪቲ ነው። ሄት ከኪኔማቲክ ኢኩዌሽን ምን የሚል ፎርሙላ አለን? አሁንም v ፋይናል ስኩዌርን እስኪ እንጠቀም። v ፋይናል ስኩዌር which is equal to v0 ስኩዌር ፕላስ 2as የሚል ፎርሙላ አለን የለንም? አለን አይደለ? ሶ አሁን ማክሲመም ሄት ላይ እዚህ ማክሲመም ሄት ላይ እቺ ቪ ፋይናል 0 ነች። 0 እኩል ይሆናል v0 s ቨርቲካሊ ምንድነው? v0 ሳይን ቴታ ዘ ሆል ስኩዌር ፕላስ 2 ታይምስ ግራቪቲ ታይምስ ሄት ማለት ቼንጅ ኢን ዋይ ወይም ማክሲመም ሄቱ ነው አይደለም የሚሆነው። ሶ ይሄን ሪአሬንጅ እናድርገው። ይሄን ወደዚህ ብናመጣው ምን ይሆናል? ማይነስ ኦፍ v0 ስኩዌር ሳይን ስኩዌር ቴታ which is equal to ግራቪቲ ግን አሱናስ ማክሲመም ሄት ላይ ከደረሰ በኋላ ወደ ዳውንዋርድ ይቀየራል፣ ኔጌቲቭ ይሆናል። ሶ ማይነስ ምን 2g ማክሲመም ሄቱን h ልበለው 2gh ዜን ዲስ በዚህ ጠፋ። ዜን ሄት which is equal to ምን ሆነ? v0 ስኩዌር ሳይን ስኩዌር ቴታ ኦቨር 2 ግራቪቲ ማለት ነው። ኦቨር 2 ግራቪቲ ወይም ዚጋ ባለው ካልኩሌት ማድረግ እንችላለን ማለት ነው። ሶ እዚህ ጋር እንደምትመለከቱት ሄት which is equal to this is maximum height which is equal to ይሄኛው የሬንጅ ነው። እዚህ ጋር ይሄ ሚስቴክ ነው። እሺ ይሄኛው ሚስቴክ ነው። ይሄኛው ሬንጅ which is equal to v0 ስኩዌር ሳይን 2 ቴታ ኦቨር ግራቪቲ ይሆናል። ዜን ሄት ደግሞ v0 ስኩዌር ሳይን 2 ቴታ ኦቨር 2 ግራቪቲ መሆን ይችላል ማለት ነው። ዜን እስኪ የሁለቱን ሪሌሽንሺፕ እንስራው። እስኪ h ኦቨር r እናድርገው። h እና r ሪሌሽንሺፓቸው ምን ይሆናል የሚለውን h ምንድነው? v0 ስኩዌር ሳይን ስኩዌር ቴታ ኦቨር 2 ግራቪቲ ኦቨር ሬንጅስ v0 ስኩዌር ሳይን 2 ቴታ ኦቨር ግራቪቲ። ዜን ይሄን ሬሾ አገላብጠን ካልኩሌት እናድርገው። እናብዛው እስኪ ስንት ሊሰጠን እንደሚችል እንየው። ኦኬ ዜን ሲገላበጥ ምን ይሆናል? h ኦቨር r which is equal to what
ቪ ኖት ስኩዌር ሳይን ዋት ስኩዌር ቴታ ኦቨር 2 ግራቪቲ ሲባዛ በስንት ይሄኛው ሲገላበጥ ምን ይሆናል? ግራቪቲ ኦቨር ቪ ኖት ስኩዌር ሳይን 2 ቴታ ማለት ነው። ሳይን 2 ቴታ። አሁን ቬሎሲቲ ስኩዌር በቬሎሲቲ ስኩዌር ይጠፋል። እዚህ ጋር ግራቪቲ በግራቪቲ ይጠፋል። እዚህ ጋር ምን ቀረኝ ማለት ነው? ሳይን ቴታ ሲባዛ ሳይን ቴታ ኦቨር 2 ታይምስ ይሄኛው ሳይን 2 ቴታ ማለት 2 ሳይን ቴታ ኮስ ቴታ መሆን ይችላል አይደል? ዜን ዚህ ሳይን ቴታ በዚህ ሳይን ቴታ መጥፋት ይችላል። ኤች ኦቨር አር which is equals to ሳይን ቴታ ኦቨር 4 ኮስ ቴታ አልቀረልኝም? yes ሳይን ቴታ ኦቨር ኮስ ቴታ ምንድን ነው? ታን ቴታ። ዜን ኤች ኦቨር አር which is equals to ታን ቴታ ኦቨር 4 አድርጌ ሪሌሽንሺፓቸውን በቀላሉ መፈለግ እችላለሁ ማለት ነው። ሪሌሽንሺፓቸውን በዚህ መልኩ መፈለግ እችላለሁ። ሶ እነዚህን ፎርሙላዎች መያዝ ፕሩፍ ማድረግ በጣም ቀላል ነው። ኪኔማቲክ ኢኩዌሽኑን ካወቅ ነው ማለት ነው። እስኪ እዚህ ጋር የተሰጠንን ኤግዛምፕል እንስራው። ኤ ቦል ኢዝ ኪክድ አት 20 ሜትር ፐር ሰከንድ ቪ ኖት እኩል ይሆናል 20 ሜትር ፐር ሰከንድ አት አን አንግል ኦፍ 45 ዜን ፋይንድ ዘ ሬንጅ። እዚህ ጋር ከፈለጋችሁት ፍላይት ታይም ሊሆን ይችላል፣ ሬንጅ ሊሆን ይችላል፣ ማክሲመም ሄት የፈለጋችሁን መስራት ትችላላችሁ። ሁሌም ድሮ በማድረግ ጀምሩ። ዜን ኢንክላይንድ ስለሆነ በ45 ዲግሪ ጀስት እንደዚህ ተጠለዘ፣ እዚህ ጋር ተመልሶ ወደቀ ማለት ነው። ዜን እዚህ ጋር ምን አለኝ? ማክሲመም ሄት አለኝ። ዚስ ኤች ልበለው። እዚህ ጋር ቨርቲካል ቬሎሲቲ ምን ይሆናል? 0 ይሆናል። እዚህ ጋር ግን መነሻ ላይ ስንት አለኝ? 20 ሜትር ፐር ሰከንድ አለ። 20 ሜትር ፐር ሰከንድ አለ። አንግሌ ስንት ነው? 45 ዲግሪ ነው ማለት ነው። 45 ዲግሪ ነው ማለት ነው። ዜን ይሄ ጊቭን ካለኝ እዚህ ጋር ቪኖት ኤክስ አለኝ። ስንት? ቪኖት ሳይን ኮስቴታ የሆነ እዚህ ጋር ደግሞ ቪኖት ዋይ አለኝ። ምን? ቪኖት ሳይን ቴታ የሆነ ማለት ነው። ሳይን ቴታ የሆነ ዜን እዚህ ጋር ዚስ ፋይንድ ዘ ሬንጅ አይደል? አር which is equals to ምንድነው ያልነው? ቪ ኖት ስኩዌር ሳይን 2 ቴታ ኦቨር ግራቪቲ። ቬሪ ሲምፕል አይደለ? ሶ ቪኖት ተሰጥቶኛል። ስንት? 20 ሜትር ፐር ሰከንድ ስኩዌር 20 ሜትር ፐር ሰከንድ ስኩዌር the whole ስኩዌር ሳይን 2 ቴታ ስንት ነው? ሳይን 2 ሲባዛ በ45 ዲግሪ ኦቨር ለካልኩሌሽን እንዲቀለኝ 10 ሜትር ፐር ሰከንድ ስኩዌር ልውሰደው። ምንም ግራቪቲን ዜን ሉክ ይሄን ላጥፋ። ኦልሬዲ ገብቷቸዋል። ሉክ ዜን 20 ሜትር ፐር ሰከንድ ስኩዌር ስንት ይሆናል? ሶሪ this is not square, okay? this is ሜትር ፐር ሰከንድ only. ዜን 400 ሜትር ስኩዌር ፐር ሰከንድ ስኩዌር 2 ታይምስ 45 90 ዲግሪ ሳይን 90 ስንት ነው? 1 ታይምስ 1 ኦቨር ግራቪቲ ስንት ነው? 10 ሜትር ፐር ሰከንድ ስኩዌር 10 ሜትር ፐር ሰከንድ ስኩዌር this is range which is equal to 1 ሜትር በዚች 1 ሜትር ዜን ሰከንድ ስኩዌር ሲገላበጥ ይሄን ሰከንድ ስኩዌር ያጠፋልኛል። 400 ሲካፈል ለ10 ሲባዛ ባንድ 40 የቀረኝ ምንድነው? ሜትር። ሶ this range is 40 ሜትር ነው ብለን መናገር እንችላለን ማለት ነው። ሶ እንደምትመለከቱት በጣም ሲምፕል ነው። ኮንሰፕቱ ከገባችሁ ኤኒ ፎርም ኦፍ ካልኩሌሽን ቢመጣ ለእናንተ ሲምፕል ነው ማለት ነው። ሶ በዚህ መሰረት የተዘጋጁ ጥያቄዎች ስላሉ እነሱ ስሩና ስንመለስ ስለ ሮቴሽናል ሞሽን እንማማራለን ማለት ነው። ሮቴሽናል ሞሽን ኢዝ ታይፕ ኦፍ 2 ዳይሜንሽናል ሞሽን ነው። ስለሱ እንማማራለን። መልካም ቆይታ ከጥያቄዎች ጋር